የሰው ልጅ በውጭ በኩል የተገለጠ የህይወት ውጤት ከሰውየው ማንነት ውስጥ ነው የሚወጣው። ይሄን በፍጹም መቀበል አቃተኝ። መጀመሪያ ሰማው። በውጭ በኩል ማለት ገቢ ማለት ነው። በውጭ በኩል ማለት ጤንነት ማለት ነው። በውጭ በኩል ማለት ከሰው ልጆች ጋር ያለ ግንኙነት ማለት ነው። በውጭ በኩል ማለት በማህበረሰብህ ውስጥ ያለህ ስታተስ ደረጃ ማለት ነው። ራስን ስታይ የምታየው ሰው ማለት ነው። በተለያዩ ሰዎችም አንተን በምታውቃቸው ውጤቶች የተገለጠ የህይወት ውጤት ካንተ ውስጥ ከኔ ውስጥ እንደሚወጣ ለመጀመሪያ ጊዜ ከብዙ ማንገራገር በኋላ ነው የተቀበልኩት። ምን ማለት መሰለ? ከምሰራበት መስሪያ ቤት አይደለም ገቢን የማገኘው እንደማለት ነው። ይሄ ኮንትራዲክት ያደርጋል አይደል? ከእውነተኛ ተጨባጭ መሬት ላይ ካለ ነገር ጋር ገቢህን የምታገኘው ከምትሰራበት መስሪያ ቤት አይደለም እንደማለት ነው። ወይም ያንተ ኢኮኖሚ የሚመነጨው ከምትኖርበት አገር አይደለም። ወይንም ግንኙነቶችን እንዲበላሽ ያደረገ ወይም ተቃንቶ ጥሩ እንዲሆን ያደረገው የሚስትህ ወይም የባልሽ ባህሪና ማንነት ሳይሆን ያንተ ማንነት በውጭ በኩል መገለጥ ነው ያን ውጤት ያመጣው። ይህን መቀበል መጀመሪያ አካባቢ ላይ ከሆንክ በጣም ያስቸግራል። እኔ ግን ከዛ በኋላ ምንድነው ማድረግ የጀመርኩ መሰለ? የእውነት ወደ ኋላ እየተመለስኩኝ አንዳንድ ነገሮች ማየት ጀመርኩ። ምናልባት የሚያዳምጡን ሰዎች ይህን አሁን የምንለውን ነገር በህይወታቸው ልምምድ እያዛመዱት እንዲከተሉት በምን አይነት መንገድ ማንነትህ በውስጥ በኩል እንደተሰራ ማወቅ ከፈለግ ውጤትን በቃ አለቀ። ስለዚህ እኔ ያሳረፈኝ ምንድነው? ውጤትን ይለኝ ማጋነስ እነዚህ ውጤቶች ነበሩ ለማስተካከል ስለፋ የነበረው ማለት ነው። ውጤትን ሲል ማን መጥቶ መሰለ? የገቢህን ፓተርን ይሄው ይለኛል። ገንዘብን በተመለከተ በውስጥ በኩል እንዴት እንደተሰራ ማወቅ ከፈለግ በቃ ሌላ የትም ቦታ አትሄድ። ጠንቋይ ጋር መሄድ አያስፈልግም። ኮከብ ቆጣሪ ጋር መሄድ አያስፈልግም። ጀስት ሉክ አት ዩ ሪዛልትስ። ውጤትህን እና ውጤቱ ያንተ ከሆነ በአንተ ስም የተመዘገበ ከሆነ ያን ውጤት ያመጣው ነገር ከውጭ ያለ ነገር የአለቃ ባህሪ የምትኖርበት አገር ምናምን ሳይሆን አንተ ውስጥ ከውጤቱ ጋር የሚመሳሰል ነገር አለ። ጀስት ውጤትህን የሚል ነው። ከዛ ተከትዬ ውጤቶችን ማየት ጀመርኩ። ገቢን ማየት ጀመርኩ። ወዝን ጉድ ግንኙነቶችን ማየት ጀመርኩ። በጣም ለኔ ማተር የሚያደርገው ነገር ከሚስቴ ጋር ያለው ግንኙነት ነው። እሱን ማየት ጀመርኩ። ወዝን ጉድ ጤንነቴን ማየት ጀመርኩ። በዛ እድሜ ላይ ሊኖረኝ የሚገባው አይነት ጤንነት አልነበር። ዳት ዋዝ ኖ ጉድ። ስራዬን አየሁት። ስራ እወዳለሁ ማለት የተሰጠኝ ስራ በደንብ ኤክስኪዩት አደርጋለሁ። ግን ትልቁ ችግሬ ምንድነው? ማታ በተለይ አንዳንድ ጊዜ ከሰዎች ጋር ለየት ብዬ